በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ይላል። አንዳንድ ሰዎች እንደውም ምን ይናገራሉ? አይሁድ ክርስቶስን የሰቀልን መስሏቸው ሌላ ሰው በአምሳሉ ሰቀሉ ይላሉ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ማይክሮቺፕስ ሰው የ666 የሰይጣኒዝም ነው እያለ ሰው አሁን መከራውን እያየ ነው። ሐሳዊ መሲህ ግን አልመጣም። በዚህ እርግጠኛ እንድትሆኑ እፈልጋለሁ። ሐሳዊ መሲህ ሲመጣ በድብቅ በኮምፒውተር አደራጅቶ ምናምን አይደለም፣ ማይክሮቺፕስ በመቅበር አይደለም። በአማርኛ ነው የሚነግርህ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። ዘንድሮ አንተ ከተሾምክ አንተን ታደንቀሃለች። በእውነቱ እንደዚህ ያለ መንግስት አይተን አናውቅም ትላለች። የዛሬ 3 ዓመት ሌላ መንግስት ደግሞ ከመጣ ያኛው ሌባ ነበር፣ እንደዚህ ያለ በፀሐይ መንግስት መጥቶልን ደግሞ እንደ ነፋሱ ነው ይቻላል ማለት። እግዚአብሔርን እንደሚያውቅ ብቻ ታውቃለህ እንጂ ስለ እግዚአብሔር አውቆ የጨረሰ ፍጡር አልነበረም፣ የለም፣ ሊኖርም አይችልም።